ለዳሩ ሰላሙ የሰላም ድርድር አለመሳካት ተጠያቂ መንግስት ነው ሲል የኦሮሞ ነጻነት ሰራዊት ገለጸ። ባለፉት 2 ሳምንታት በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳር ሰላም ሲካሄድ የቆየው የሰላም ድርድር ያለ ውጤት መጠናቀቁን መንግስት አስታውቋል። ለድርድሩ አለመሳካት የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። የኦሮሞ ነጻነት ሰራዊት ማምሻውን በቃል አቀባዩ በኩል ባጋራው መግለጫ በበኩሉ ለድርድር አለመሳካት መንግስት ተጠያቂ አድርጎ በሰላም ተፈጥሮ የነበረውን ክልሉን ወደ ትክክለኛ አቅጣጫ በመውሰድ እምርታ ሊያስመዘግብበት የሚያስችለውን ታሪካዊ እድሉን የኢትዮጵያ መንግስት አልተጠቀመበትም ሲል ኮንነዋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ተደራዳሪዎቹ ከትናንት ጀምሮ በቁልፍ ጉዳዮች ዙሪያ የነበራቸው ልዩነት ማጥበብ አለመቻላቸውን ገልጸዋል። በኦሮሞ ነጻነት ሰራዊት ተደራዳሪዎች በኩል የቀረበው መደራደሪያ ነጥብ በመንግስት አወቃቀር ዙሪያ ትልቅ ለውጥ እንዲደረግ የሚጠይቅ መሆኑን የጠቆሙት ምንጮቻችን በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ያሳተፈ ሁሉን አቀፍ መንግስት መቋቋም የሚለውን እንደሚገኝበት አመላክቷል። በዚህ ነጥብ ላይ የመንግስት አቋም ከቡድኑ ጋር በተናጥልና ለብቻ በመሆን ነገሮችን ማስተካከል የሚል በመሆኑን ነግሮናል። የኦሮሞ ነጻነት ሰራዊት ልክ እንደ ፕሪቶሪያ የፌዴራል መንግስቱና የህወሓት ስምምነት ሁሉ ያሳተፈ መንግስት እንዲመሰረት መጠየቁን አስታውቋል። በመንግስት በኩል ተደራዳሪ ከነበሩት መካከል አንዱ የሆኑት የጠቅላይ ሚኒስቴሩ አማካሪ አቶ ሬድዋን ሁሴን በማህበራዊ ሚዲያ ኤክስ ገጻቸው ላይ ስምምነቱ ያልተሳካው በኦሮሞ ነጻነት ሰራዊት ግትር አቋም ነው ብለዋል። ቡድኑ በበኩሉ ለድርድር አለመሳካት መንግስትን ተጠያቂ አድርጓል። የፌዴራል መንግስት መሰረታዊ የክልሉን ችግር ለማፍታት ከመሞከር ይልቅ የቡድኑን ከፍተኛ አመራሮች ሹመት መስጠት ላይ ትኩረት አድርጓል ሲል ተችተዋል። ቡድኑ ማምሻውን ባወጣው መግለጫ ከፍተኛ አመራሮችን ለድርድሩ ስኬት ሲል መሳተፉን አስታውቆ ከዛንዝባር የድርድር ወቅት ጀምሮ እስከ ዳር ሰላም የአሁኑ ውይይት ድረስ ዋነኛው የክልሉ ችግሮችን በመለየት እና ሁሉን የሚያሳትፍ የመደራደሪያ ነጥቦችን በማድረግ የክልሉ ችግሩን ትርጉም ባለው መልኩ እንዲፈታ ለማድረግ መጣሩን አመላክቷል። በኢትዮጵያ መንግስት ምክንያት ክልሉ ወደ ትክክለኛ አቅጣጫ በመውሰድ እምርታ ሊያስመዘግብበት የሚያስችለውን ታሪካዊ እድል አልተጠቀመበትም ሲል ኮንነዋል። የመንግስት ኮሚኒኬሽን አገልግሎት ማምሻውን ይዞ በወጣው መግለጫ እንዳስታወቀው የኦሮሞ ነጻነት ሰራዊት በዳር ሰላም ድርድር ይዟቸው ይቀርባሉ ብሎ መንግስት ጠብቆ የነበሩ ነጥቦች ሀገራቱ ከደረሰችበት ምዕራፍ ጋር የተጣጣማሉ ብሎ ነበር ሲል ገልጾ ነገር ግን በዳር ሰላም ድርድር ቡድን ይዞ የቀረበውን የድርድሩን ነጥብ መንግስት አዝሎ መንግስት ያድርገኝ የሚል አጉራ ዘላልነት ያለፈ የድርድር ነጥብ ነው ሲል ተችተዋል። መንግስት በመግለጫው የሽብር ቡድን ሲል የጠራውን በኦሮሞ ነጻነት ሰራዊት በሰላም ጊዜ እንዴት መኖር እንዳለበት ለማሰብ ችግሮች ታይቷል ብለዋል። በዜጎች ደምና እንግልት መናገዱን መርጧል ሲል ቡድኑን ኮንነዋል። የኢፌዴሪ መንግስት ሰላማዊ መፍትሄ ያለውን አቋም እንደተጠበቀ ሆኖ ህግና ህገ መንግስታዊ ስርዓቱን የማስከበር ተልዕኮን አጠናክሮ ይቀጥላል ብለዋል። ውይይቱ እንዲሳካ ጥሪ ሲያደርጉ ለነበሩት አካላት ሁሉ ምስጋና አቅርበዋል። ከወራት በፊት በታንዛኒያ ዛንዝባር ውይይት ተካሂዶ እንደነበር ያወሳው የመንግስት መግለጫው በወቅቱ ስምምነቱ ላይ ያልተደረሰው በቡድኑ ምክንያት ነው ሲል ገልጸዋል። ከ5 ዓመታት በፊት በሀገሪቱ ለውጥ በመጣበት ወቅት የተመለሱ ጉዳዮችን ከማነብነብ ውጪ የሚቆጠርና የሚቋረጥ አጀንዳ ማምጣት ባለመቻሉ የዛንዝባር ድርድር በመንግስት ይሁንታ ተቋርጦ እንዲቀጥል ተደርጓል ሲል አትተዋል። በዛንዝባሩ ውይይት በኦሮሞ ነጻነት ሰራዊት በኩል ከ60 ዓመታት በፊት የኦሮሞም የሌሎች ኢትዮጵያ ብሔረሰቦችም ሁሉም ጥያቄዎች የነበሩና ተመልሶ ያደሩ ጥያቄዎችን አንስተዋል ብለዋል።